እንደምን ዋላችሁ የስሪቲ እንግሊሽ ቲክቶክ እና ዩቱብ ቤተሰቦቼ። ባለፈው ትምህርት እንደተማርነው ይሄ ማጂክ ኢ ወርድስ ወይም በማጂክ ኢ የሚጀምሩ ፊደሎች እንዴት አድርገው ወደኋላ የሚቀጥለውን ስፔሊንግ ቫውሉን እንደሚቀይሩ ወደ ስም ነበር ያየነው። በማጂክ ኢ ወርድም ብሌንድ ማድረግ እንደማይቻል ተናግረን ነበር። የዛሬው ትምህርት ደግሞ lesson 9 learn the sound of tricky words ይባላል። ትሪኪ ወርድስ ማለት ትሪኪ የምንለው ግራ የሚያጋቡ ነው። ምንድነው ግራ የሚያጋቡን? በተማርነው የስም አጠራር ወይንም ደግሞ የቫውልና የኮንሶናንቱን ስሞች መሰረት አድርገን የተማርነው ህግ ነበር። ትሪኪ ወርድስ ግን ያንን ህግ አይቀበሉም እና አንዴ በቫውል ይጀምራሉ፣ አንዴ በኮንሶናንት በተማርነው ህግም አይሄዱም። ስለዚህ ግራ የሚያጋቡን ስለሆኑ ከእንግሊዘኛ ውስጥ በሙሉ ተመርጠው እዚህ ጋር የተቀመጡ 90% ናቸው። ትንሽ የቀሩ አሉ። ስለዚህ እነዚህ መማር የምንችለው ደጋግመን እንደ ትሪኪ ወርድስን ደጋግመን ለልጆቹ በማስተማር ስለሆነ use the equivalent Amharic sound script ይላል። የአማርኛ ፊደሎችን ይዘን ካላስተማርናቸው ወደ ሌላ ትርጉም ይሄዱና የተሳሳተ የፕሮናንሴሽን እንትን ይጠቀማሉ ማለት ነው። let the children repeat the reading after you ይላል። ፕሮናንሴሽኑን ደጋግመው ከኛ ካልን በኋላ ደጋግመው እንዲያዩ ደጋግመው እንዲጠሩ ለማድረግ ነው ዋናው ዓላማችንና ለዛሬ አንድ 5ቱን እናያለን። የቀሩ ደግሞ 6 አሉ። እነሱን ደግሞ በሚቀጥለው lesson እናያለን። ለጊዜው እንግዲህ አሁን ግሩፕ 1 ብዬ ወይም የላንጉዌጅ ሰዎች የከፈሉትን ነው የምንመለከተው። ዘ ወይንም ዚ ብለው ያነባሉ። ከሁለት አንዱ እናነብን። it's okay. the boy who is standing over there is my brother or my son. he እንዳንል ነው። ኤ ነበር የተማርነው ኤግ ኤሌፋንት ብለን። አሁን ሄ ብለን እንዳናነብ ሂ ነውና he is my father, he is my brother, he is my uncle and so on, he is my friend. ሺም እንደዛው ነው። ሺ ብለን ሼ ብለን እንዳናነብ ነው ሺ። he she is my mother, she is my sister, she is my aunt and so on. አይተን እንደሆነ ይሄን ኢ ብለን ተምረናል። እንደገና ደግሞ እ ብለን ተምረን ከዛ ውጪ አይ ካፒታል ሲጻፍ ሁሉ ጊዜ እኔ ማለት ነው። I am a boy, I am a girl, I am a teacher and so on. can say like that እንደዛ ማለት ይቻላል። አይ ነው በቃ የትም መጀመሪያ የሚጻፍ መሀከል ላይ ነው። was ነው ይሄ የነ am is are ምናምን ለምንለው በሐላፊ ከሚጠሩ ነው። የኢዝ ሐላፊ ነው። I was here yesterday, I'm here now. was ነው። was እንዳንል ነው። was እንዳንል to ብለን እንዳናነብ ነው። to ነው። I gave it to him, I gave the money to him and so on. do ደግሞ ዶ ብለን እንዳናነብ ነው። do ነው። do you go to school every day? does ደግሞ ለሂ ለሺ ለኢ does she go to school every day? does do ደጋግመን እንደዚህ ስንል ይሄ ደግሞ ኤል ነው። አል ብለን እንዳናነብ ነው። all ነው። all the students are present today። ይሄ ደግሞ ኦኤፍ ነው። በተለምዶ ብዙ ጊዜ ኦፍ ብለን ነው የምናነበው ፍ፣ ግን እነሱ ኦቭ ነው የሚሉት። ኦቭ the kitten jump off the box ወይም the kitten jump out of the box። እርና አነቡም እንደውም አርና ኢን መጨረሻ ላይ ፈረንጆቹ አነቡም። we are students። ግሩፕ 2 ዩ ነው። ዩ ስንባር አውት ብለን ተምረን ነበር። ዩ አው ብለን እንዳንል ነው። ዩ እንዳንል ዩ you are my brother, you are my sister and so on. your ይሄን this book is yours, it is your book ለማለት it is your book አርን ፕሮናንስ አደረጉት። there ረንዝም ይላል።
There is a book over there. They are my friends. They are my teachers. They are my students. Come እንዳንል ነው። Come. Please come with me. Please give me some money. Said. You say ኃላፊ ነው. He said he would come the day before yesterday. Said when said a tail ብለን እንዳንበብ ነው ወይ እንደዛ ወይ እነሱ said ነው የሚሉት ባጭሩ said group 3 go ወይም go from here go no ወይም no so ወይም so old ነው old ብለው ነው የሚያነቡት old አይሉም እነሱ old only he gave me only some money 1 2 3 እንደምለው 1 only ብለን እንዳናነብ የግድ ነው እነዚህ ህጉን የማይከተሉ ስለሆነ ፕሮናንሴሽናችንን በደንብ ሰምተው ሪፒት እንዲያደርጉ ነው የምንፈልገው ደጋግመው እንዲናገሩ give ነው ይሄን give ብለው እንዳነቡ ነው I live in Bishoftu, Devrazet and so on. Give me some money. Give it to him. has ያለኝን ነገር የሚያሳይ ነው ለአይለዊ ለዩ ለday I have ነው የምንለው we have ነው የምንለው ለሂ ለሺ ደግሞ has አላት አለው ለማለት has have ይላል group 94 little ትንሽ ማለት ሲገባበትና ሲወጣ ብዙ ልዩነት አለው give me there is little water እና a little water ልዩነት አለው little ያለ የሌለ የማይጠጣ ስራ ላይ የማይውል ነው ካልን ግን ሳም ማለት ነው little there is little water in the jar ካል ምንም የለም practically አይሰራበትም ነው before he came before me who ያልነው ብዙ ጊዜ የምናነበው what where no what ነው በቃ what where ተብሎ who over the plane flies over the sky over who is your teacher who is your father anybody can come and enjoy here money put your money in a bank more he gave me some more money okay whom could እዚህ ቦታ ላይ በጣም ጥንቃቄ ማድረግ አለብን ብዙ የሃይ ስኩል ተማሪዎች ራሳቸው ኤልን ያነባሉ አይነበብም could ነው is not pronounced should ነው would ነው could whom do you want to talk to could I could play football when I was a child or when I was young ይችል ነበር መጫወት አሁን ግን አልችልም should you should respect your teacher your parents and on would he said he would come the day before yesterday መጣለው ብሎ ነበር put your money in the bank I want to go to school other you find other people somewhere because why do you go to school because I want to learn so you repeat these things these words to your students they are tricky words ደጋግመን በማለታችን ግን automatically when they come in the text they could simply read it በቀላሉ ሊያነቡት ይችላሉ ልጆች ስለዚህ ወላጆችም ሆናችሁ የሃይ ስኩል ተማሪዎች ህፃናትም ሆኖ እስከ 8ኛ ያሉ ተማሪዎች ብዙ ስህተት ይሰራሉ በማንበብ ስለዚህ ይሄን ሁኔታ ደጋግመን በማስተማር ልጆቹ በቀላሉ ሪድ እንዲያደርጉ ያደርጋቸዋል እነዚህም መሰረት አድርገን በጣም ትናንሽ የሆኑ ቴክስቶች ጽፈን ሪድ እያደረግን ኮምፕሪሄንሽን አቢሊቲያቸውን ለማየት ደግሞ በሚቀጥለው ግሩፑን ከጨረስን በኋላ የምንቀጥለው ስራ ይሆናል ቴንክ ዩ ቬሪ ማች ለዛሬው